ወንዴ መጣህ እንዴ የሚል ድምጽ ሰማሁ። ሚስቴ አይደለችም። ሚስቴ በስሜ ከጠራችኝ ቆየች። ደጁዬ ስገባ ሰላምቷ ነው። መጣህ? ስጋውን ገዛ? ወተቱን ረሳው እንዳትለኝ ብቻ። ከኔ መምጣት ያመጣሁትን ወይም የረሳሁትን ነገር ነበር የሚታያት። የጠራችኝ ትራስ ነበረች። ጠይም ጭኗን ያለ ስስት የሚያሳይ አጭር ቁምጣ አድርጋለች። ቦርጭ የማያውቀው ያ ግብት ያለው ሆዷ እንደተለመደው አልተሸፈነም። አዎ ቴሪ እንዴት ዋልሽ አልኩኝ። ሚስቴ ትራስን ሳቆላምጣት አትወድም። የኔ ፍቅር ምን ፈለግ? የኔ ፍቅር ለማን ከመጀመሩ ምን ያሉት አስጠሉክ ነው? ተሰጥቶ እንደምታየው አይነት እንዳረክ ፈለክ። ሂድና ለሷ ስጣት። ይስሙኝ። እኔ ውስጥ ልብስ አይደለም የሚያስፈልገኝ፣ ውስጥ ሰላም ነው። ይስሙ። እማያውቁ መሰለ እንዴ? ይስሙ አለን። ልብስ ሳጥብ ቆይቼ አሁን ገና መነሳቴ ነው አለችኝ። የውስጥ ሱሪዎቿን እንደገና አሰብኳቸው። አዎ አየሁ እኮ በይ ልግባ ብዬ በሬን ገፋ አድርጌ ገባሁ። ሚስቴ ቡና እያፈላች ነው። ዞር ብዬ ሳይ የ3 ዓመት ልጃችን መሬት ላይ ተቀምጦ ሰሞኑን ገዝቼ ማንበብ የጀመርኩትን የመጽሐፍ ገጾች ቶሎ እየገለጠ በእስክሪብቶ ይቸከችክበታል። እንዴ ምን ነው መጽሐፉን ተዋያቱም እንዴ ብዬ ሮጬ ነጠቅኩት። ገና ከመግባት አርፎ የተቀመጠው ልጅ ታስለቅስብኛለህ? እኔም እኮ እንዳንተ ስሰራ ነው የምውለው፣ ይደክመኛል። እንግዲህ ጭቅጭቁ ተጀመረ። 85 ብር የገዛሁት መጽሐፍ እኮ ነው። ወረቀት በቤቱ ጠፋ። ከተጀመረ አይቀር ብዬ ቀጠልኩበት። ይህን ካልኩ በኋላ ለሚቀጥሉት 45 ደቂቃዎች ስለምን እንደሆነ እንኳን ሳይገባኝ ልጃችን ፊት በቃላት ተቧጨቅን። ጉልበቴ ሲደክም አእምሮዬ ሲዝል ተሰማኝ። ለወራት የቤቱ ህግ ይሆናል። ከዚህ በኋላ ምኑንም እያነሳች ስትጮህብኝ ባላወቅኩት መንገድ መስማት አቆምኩ። አያታለሁ እየጮኸች እንደሆነ ይገባኛል፣ ግን አልሰማትም። አንጎሌ ውስጥ ለጭቅጭቅ ማስቀመጫ የተዘጋጀው ቦታ የሞላ ይመስል የምትለው ሁሉ ወደ ጆሮዬ ሳይገባ አዳልጦት ይወድቅ ጀመር። ተነስቼ ወደ መኝታ ቤት ገባሁና ጃኬቴን ሳወልቅ በውስጥ ኪሴ ከትቼው የነበረው ሽቶ አየሁት። ተነስቼ ልሰጣት ብፈልግም በሽቶ አርከፍክፌ ቤት ውስጥ የሚንቀለቀለውን የነገር እሳት ለማጥፋት ብፈልግም